ሃይ ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ነው ወይ? ሁሉ አማን እንዴት ነው? እናንተ ጋር ሁሉ ሰላም ነው? እንኳን ደግሞ ለመጀመሪያው የጾም ቀን አደረሳችሁ። ለአንደኛው የመጀመሪያው ቀን የጾም ቀን እንኳን በሰላም አደረሳችሁ አደረሰን ለማለት እፈልጋለሁ። እንዴት ነው? አሪፍ ነው ወይ? እንግዲህ አሁን ትንሽ ሰዓታቶች ሂደዋል። በጣም ደስ ይላል። እኔ ጋር እግዚአብሔር ይመስገን ለዚህ ቀን ያበቃን። የመጣሁበት እንግዲህ አንድ ትንሽ በጣም የሆነ ነገር ስታዩት በቃ የምትሉት ነገር አለ አይደለ? እሱ ምንድነው? የአዶናይ እና የጃኒ ማለት ነው። የአዶናይን ድግስ አይታችሁ ከሆነ አያችሁት ድግሱን? እኔ በጣም ነው የገረመኝ። ለካ አንድ ነገር እዛ አይናችሁ የሚለምደውን ነገር ከቦታው ላይ ሳይኖር ቆማችሁ ታስባላችሁ ማለት ነው። እና በጣም የገረመኝ ድግሱ ላይ እሷ ያለመታየቷ ማለት ነው። አላቅም እንግዲህ ወይ ቆየት ብላ ትመጣ ይሆን አላቅም። ባየሁት አሁን በለቀቀው ላይ ግን ምንም ነገር አላየኋትም፣ የለችም ማለት ነው። እንግዲህ ባንዲው ከታረጉ አቆሙ ወይ የሚለው ጥያቄ ነው የመጣብኝ። በእርግጥ አዶናይ እና ጃኒ አዶናይ ከውጭ ሀገር ከካናዳ ገብቶ ከእሷ ጋር በሆነበት ሰዓት የሆነ በቃ ታያላችሁ አይደል? አንዳንዴ በቃ ዝም ብላችሁ ታያላችሁ። ሰርግም ደግሶ ይጋባ ሰው ወይ ደግሞ አብሮም ጓደኛ ይሁን የማይሄድ ነገር ይታወቃቸዋል። እንግዲህ እንደኔ ከሆናችሁ ማለት ነው። እንግዲህ ምን አይነት አስተያየት እንዳለኝ ባላቅም አንድ ነገር በቃ እንደማይሆን ታይቶ ከተሰማኝ ያ ነገር ወይ በዛ ባሰብኩት እንትን ነው የሚሄደው እና በቃ አንድ ላይ አልመጡልኝም ነበረ በጣም በሚገርም ሁኔታ። ምክንያቱም በዛ በመጀመሪያው ቀን አንድ ላይ በሆኑበት ጊዜ ሳይሆን በቃ በሚያደርጉበት አብሮ በሚሆኑበት በሚያሳልፉበት ሰዓት ሳያቸው እሷ እንዴት ነው አንድ ነገር ሲሰጣችሁ ሪፍሌክት አይደል አድርጋችሁ የምትመልሱት? ሰላም እንኳን ሰው ሲላችሁ እንዴት ነው ሰላም ብላችሁ ትመልሳላችሁ? እና እሱ የሚያደርጋቸው ነገር ጋር እሷ ቀልቧ እዛ እንደሌለ ነገር ይታይ ነበር አንዳንዴ ማለት ነው። አብረው እያሉ በቃ የሆነ እንትን እንዳልሆነች ይሰማኛል። የምታደርጋቸው ሪአክቶች በቃ ትክክል እንዳልሆነ ይታወቀኝ ነበር፣ እንዴት እንደሆነ ባላቅም ማለት ነው። ግን ሆነም ቀረም እንግዲህ ወይ ይታረቁ ይሆናሉ ወይ ደግሞ በዛው ሳይታረቁ ይቀሩ ይሆናል። ብቻ ብዙ ነገር ትማራላችሁ ማለት ነው ከእንደዚህ አይነት ነገር በጣም ብዙ ትምህርት ነው ይሄ ነገር። በእነዚህ ሰዎች ላይ በእነዚህ ልጆች ላይ ይከሰት እንጂ በጣም ብዙ ትምህርት አለው። አንድ ሰው አሁን ራሱ በህይወት ዘመኑ በሚኖርበት ሰዓት ላይ እያሳለፈው ያለው ነገር ሊሆን ይችላል። ገባችሁ? እንደዚህ ቺት መደራረግ ወይ ደግሞ አንድ ቦታ ላይ ሆናችሁ አንድ ያለመሆን በሀሳብ ራሱ ማለት ነው። ቺት ማድረግ ብቻ ሳይሆን ወይ ሌላ መውደድ በእርስ በራስ ላይ ሌላ መውደድ ሳይሆን በቃ በሀሳብ ራሱ አንድ ቦታ ያለመሆን እሱ ራሱ በጣም ከባዱ ችግር ከዛ ነው የሚጀምረው ማለት ነው። አንድ ጥንድ የሆኑ ወይ ጓደኛም የሆኑ ሰዎች በቃ አንድ ካልሆኑ አንድ አይደሉም ማለት ነው። ግን አንድ የሚሆኑበትን መንገድ ያን ችግራቸውን አይቶ ያን ለመቅረፍ ቁጭ ብሎ ከተነጋገሩ ፊክስ ሊሆን ይችላል፣ ሊስተካከል ይችላል። ካልሆነ ግን እንደዚህ ነው ማለት ነው። ራሱ ውሸቱ ግልጥ ብሎ ይወጣል ማለት ነው።